ሰላም ሰላም ውዶች እንዴት ናችሁ? ተከበራችሁ ኢትዮጵያኖች በቅርታ ጋራ በዚህ አብር ይዣችኋለሁ እና ሼር እያደረጋችሁ በዛም ላይክ ማርኩኝ እና ከዚህ በፊትም ተናግሬ አላቅም እንደዚህ ሆንኩት ብዬ ሀቢባ ጋር አድርሱኝ እና ሀቢባ ጋር ሼር አድርጉልኝ በመቤቴ በዚህ አብር ባላ ብያችኋለሁ ይዣችኋለሁ እና በዚህ አብር እና ሀቢባ ጋር ሼር አድርጉልኝ እና እኔ ተበደልኩ ቤሩት ላይ እና ሰሚ ማጣሁት እና ብዙ ነገር እየደረሰኝ ነው። አሁን በቃ ሁሉ ነገር ጨልሞብኛል እና በዚህ አብር ብያችኋለሁ። ሼር አድርጋችሁልኝ ሀቢባ ጋር አድርሱልኝ በዚህ አብር ከቅርታ ጋራ ልለምናችሁ። አመሰግናለሁ። ስልክ እየጎረጎርኩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ብርቅ ድንቅ የሆናችሁ የሀገሬ ልጆች ወገን ዘመዶቼ ወዳጆቼ እንዴት ናችሁ? ደህና ናችሁ? ሰላም ነው ወይ? ሰላምና ጤና ፍቅር ተመኘውላችሁ። በነገራችን ላይ ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩት። ቪዲዮ አዳዲስ መረጃዎች፣ አዳዲስ ዜናዎች፣ አስለቃሾች፣ አስደሳቾች፣ ገራሚዎች እንጀላችሁ ነው የሚመጣበት በዚህ ቻናል ማለት ነው። እናንተ እኔ ሰፖርት ላይክ ሼር ሰብስክራይብ በማድረግ አበረታቱ። አንተ ትጮይልሽ አስተግፍሩላ እኔ ምለው ማለት ነው። እቺ ሴትዮ አንዳንዴ እኛ ሴቶች ስንባል መንገብገብ እንወዳለን። የሰው ሀገር ዜጋ ለማግባት ለብር ብለን እኮ ነው፣ ለብር ለዱንያ ብለን እኮ ነው። መጨረሻው ጉዳቱን አናቀውም፣ ጥቅምና ጉዳቱን ለይተን አናቂም። ማለት የምንጠቀም ይመስላችኋል አይደለ? አንጠቅም። መጨረሻው ለቅሶ ነው። መጨረሻው ደግሞ መለያየት ነው። መጨረሻው ደግሞ ልጅ መከልከል ነው። እና እቺ ሴትዮ የምትገኘው ቤይሩት ከተማ ነው። ያገባችው ሶሪያዊ ነው። ልጆች 2 ልጆች ወልዳለታለች ይመስለኛል። ሴቷች ወንድና ሴት ነው ወለደችለት። ወልዳለት መጨረሻ ላይ ምንድነው ያገባት? በሷ ላይ የራሱን ዜጋ ገባ። እሷን ደግሞ ያባራት አላቅም። አሁን ለሀቢባ ነው ቪዲዮ ሰራችሁ እንዳያችሁት ማለት ነው። እና አንዳንዴ እኛ በቃ ብር ለዱንያ ብለን የምንንገበገበው ነገር አለ። ለሰው ሀገር መተን ማለት ነው። ለራሳችሁ ዜጋ እኮ ብትንገበገቡ ችግር የለውም። አትጎዱም እኮ አትጎዱም። የፈለገ ቢጎዳችሁ ራሱ የራሳችሁ ዜጋ አይጎዳችሁም። በሰው ሀገር አትቀሩም። ለምሳሌ እቺ ሴትዮ አሁን ልጆቿን ቢከለክሏት ምን ያህል ህመም እንዳለው ታውቃላችሁ? ከዚህም በፊት ለምለም የዚህ ሀገር ዜጋ አግብታ ምንድነው ልጁ ብቻ የሆነ እንትን ነው ስማ ምን ነበረ ስማ ራሱ ለሐመሰለላ መሐመድ በቃ ሁሌ ያለቀሰች ነበረ። ከትግራይ ሀገር ነው ያሄደችው። አሁን እቺኛዋ ኦሮሞ ናት። ያኔ ለምለም ጋር ልጆቿ ሳውዲ ነበሩና ስማ ራሱ ባፌ ነበረ ጠፋብኝ። እቺ ሴትዮና ለምለም በጣም ተንከባክባታለች። ብዙ ነገር አድርጋላታለች። ቤት ተከራይታ ህዝብም ረቷት ነበረ። ሽብሬ ናት ማናት ብቻ እንደዛ ነክ ነገር ናትና ስማ ማለት ነው። እና አንዳንዴ ለዱንያ ብለን እኛ መንገብገብን እናቁ። መጨረሻችን ጉዳት ነው፣ ጥቅም የለውም። የሰው ሀገር ዜጋ አግብታችሁ ትወልዳላችሁ፣ ልጆቻችሁን ትቀማላችሁ። በዛ ልክ ጭንቅላታችሁን እንዴት እንደማማችሁ ታውቃላችሁ። ምክንያቱም ልጃችሁ ነው፣ ጥላችሁ አትገቡም። ኦኬ እዚሁ አብሬ ያደረገኝን ያድርገኝ እሞታለሁ ከልጆቼ ካላችሁ ነው እንጂ ባይዘዌ ልጅ ትከለከላላችሁ። የሰው ሀገር ዜጋ ካገባችሁ ልጁ ደማቸው መረመራል፣ አያልፍም። አባት ከፈቀደ ነው እንጂ አባትም ከፈቀደ አይቻልም ይመስለኛል። እኔ አላቅምና በቃ በጥቅልሉ አይቻልም። ሽብሬ ናት መሰለኛው ሽብሬ ሽብሬ ነክ ነገር ናትና የእሷ ልጆች ራሱ እንደዛ ነበረ። አባታቸው የከለከላቸውና እሷን አስዟት እስር ቤት የገባችውና ቀጥታ ወደ ሀገር አስገቧት እና ማለት ነው። እቺ ሴትዮ አሁን በፊት ወዶይ ምናምን ነገር አግብተን ተጋብተን እየኖርን ከዛ መጨረሻ ላይ የራስን ዜጋ ገባብኝ ብላ ሀቢባ የሴቶች ጉዳይ ጋር አድርሱኝ የየየ ትላለች። ማን ድሮ ስሜትሽን አትቆጣጠሪም? ስሜትሽን ለራስሽ ዜጋ አትሰጪም? ከፈለግሽ
እውነቴን እንምላችሁ የራሳችሁ ዜጋ እኮ ቢጎዳችሁም አይጎዳችሁም። ትንሽ ቢጎዳችሁ ነው ያን ያህል እንደ ሰው ሀገር ዜጋ እኮ አይጎዳችሁም። ለምንድን ነው የእኛ ሴቶች ደንቆሮ የምትሆኑት? ዱንያ እኮ እስከ ጊዜው ሊወድሽ ላከብርሽ ማለት ይችላል። ከዛ በኋላ ግን ይጠቀምብሻል፣ ይተውሻል። የራሱን ዜጋ አግብቶ ሀደ ውሽ ይልሻል፣ እንደ ቆሻሻ ያይሻል። አንቺ ወልደሻል፣ ከልጆችሽ ጋር ትሰቃያለሽ። እሱ ከትዳሩ ጋር ዘና ፈታ እያለ ይኖራል። እኔ ለምንድን ነው የሰው ሀገር ዜጋ የምታገቡት እላለሁ። አሁን እችኛዋ እርዱኝ ነው አላውቅም። እኔ ሀቢባ ጋር እኔ ሪካርዶን ቆርጬ አመጣሁት እንጂ አውርጄ አላዳመጥኩትም። ሀቢባ ጋር አድርሱኝ ምናምን እያለች ነው እና ርስት ትከለከላለች። ባይዘዌ መንግስትም አይሰጣትም እዛ ልትወጣ ማለት ነው። ምናልባት አባትዮ ከፈቀደ እዛቱ ይሄድ ካለ ነው እንጂ አይፈቅድም። መንግስት የሀገሩ መንግስት ልጆቿን እዛ ለማግባት አይፈቅድም። ከነሱ ጋር መንከራተት ነው እንጂ ይመስለኛል። ከዛ ሞጥቼ ምናምን አሁን ችግር ላይ ነኝ። ሀቢባ ሴቶች ጉዳይ ማለት ነው። ሀቢባ እንግዲህ ፈረደበት ሴቶች ጉዳይ እና ሴቶች ጉዳይ ሀቢባ የጋ አድርሱ እያለች ነበረ። እና በመጀመሪያ ስሜታችሁን መቆጣጠር፣ ለራሳችሁ ዜጋ ብታገቡ አትጎዱም። ቢደበድብሽም ምንም ብልሽ የራስሽ ዜጋ ነው። ልጅም ብቀማሽ የራስሽ ዜጋ ነው። ምክንያቱም ተካሰሽ ሊቀበይዋለሽ። የሰው ሀገር ዜጋ ነው። ለዱንያ ብላችሁ ራሳችሁን ትጎዳላችሁ፣ ራሳችሁን ታሳብዳላችሁ። ምንድናችሁ ግን ሴቶችዬ? ምን ሆናችኋል? ያማችኋል እንዴ? አሁን እቺ ሴት ልጅ ብትከለከል በቃ አብዶና ነው በሰው ሀገር ትቀራለች ወይ ታብዳለች፣ ትሞታለች። ኦኬ ልጆቿን ግን ይወስድባታል እሱ ማለት ነው። ሶሪያዊ ነው ይሄ ሰውዬው። አሁን ልጆቿን ከሀገር እዛ ለማውጣት አላሁ አለም። እስቲ መጨረሻ ቪዲዮዋን አመጣላችኋለሁ። ያው ቲክቶክ ላይ መለቀቁ ስለማይቀር ሀቢባ ጋር ከገባች ማለት ነው። እና ይሄ እላችኋለሁ። ሀቢባም ጋር ገብታ ነበረ። እኔ ብዙም አልተከታተልኳትም። ይሄ እላችኋለሁ ውዶቼ። ቪዲዮን ላይክ አድርጉ። የምታገቡ ሰው ምረጡ። የት ሀገር ወንድ ነው የሚሆነኝ? የሀገሬ ወንድ ነው የሚጠቅመኝ ወይም የሰው ሀገር ወንድ ነው የሚጎዳኝ ብላችሁ ትኬር አድርጉ። ጭንቅላታችሁን ትኬር አድርጉ። ያ ጀማ ይሄን እላችኋለሁ። ራሳችሁን አትጣሉ፣ አትበዱ። ለስሜታችሁ ብላችሁ ወይንም ለዱንያ ብላችሁ አረ ብዙ ታሪክ አለ አማጣላችኋለሁ። እናንተ ብቻ ቪዲዮን በላይክ እና በሼር በሰብስክራይብ ጀምሮ ወዶቼ። በጣም አዝናለሁ ስለዚህ ሴትዮ ማለት ነው። ላይክ እና ሼር ሰብስክራይብ አድርጉ። አበረታቱኝ። እወዳችኋለሁ፣ አካብራችኋለሁ፣ አደንቃችኋለሁ። አሁን ከምሽቱ ወደ 3 ሰዓት ከጠዋቱ ማለት ነው 3 ሰዓት ከምናምን ነው። ረመዳኑን ደግሞ የሰላም ጤና የፍቅር አንድነት ያርግልን። ለመቻቻል ለመከባበር ያደርግልን። ተዋደን ተፋቅረን የምንኖርበት ያደርግልን። ውዶቼ እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከሚመጣ ደህና ሰንብቱልኝ። ሰላም አለይኩም።